በዝነኛ ይቀዳላቀም በአይን ይቀዳላቀም ማኛ ጋር በዝነኛ ማንም አይነ ላይ አይልህም። ማንም እኛ ነው የምታወራው። እስቲ ወይ ምናልሽ ቤታ እየሰማህ ነው? አሰማም እንዴ ወይ ያው ነው እየሰማህ ነው? አመድ ብብት ላይ ነስንሳክ መንጨት አለው። መንጨት እኔ ብብቴ እኮ ጸጉር አለው። እኔ የሚል አይመልክ እንኳን የኔም ራሱ አለው። ብብት ላይ አመድ ንስስ ታደርገህ ንጭት ማረግ። ሁለተኛ ቅጣት ውጭ ወጥተህ ትገነዛለህ። ውጭ ወጥተህ ለሁለት ደቂቃ መገነዝ መገነዝ ምን ነጭ ልብስ ለብሶ ሰ አፍሪካ ውስጥ ጨርቅ አድርገህ በቃ መገነዝ ውጭ። እሺ ንገረኝ። እሺ አሁን መጀመሪያ ልንገራችሁ የምንቀጣጣው ከሆነ እሺ አሁን አይቀርም፣ እንቁላል አይቀርም። እሺ ቤታ አንድ ነገር ልንገርሽ፣ ውጪ መውጣቱ ይቅር ለኔ። ምክንያቱም ያለውበት ቦታ ልውጣ ብል ይቋረጣል ሙሉ ለሙሉ ኔትወርክ። አልከፈልክም፣ እድር አልከፈልክም፣ ከጎረቤት አይደለም ኔትወርኩ ይቋረጣል ነው። እግዚአብሔርን ያስወጣኛል። ለሱ ታቀይልለት ኖ ከውጪ ፍራይዴ 3 ቅጣት እናገራለሁ፣ 4 ቅጣት እናገራለሁ። ከአራቱ ነው የምትመርጡት። ከአራቱ ነው የምትመርጡት። ሌላ በርበሬ፣ ሽሮ፣ ዱቄት ሁሉ ነገር አለው። ገባክ? ኮልጌት አለ፣ ሌላ መቃሪያ አለ። በቃ አሁን እንዳለኛ የምንቀጠው አንቺ አለሽ። አዎ አለኝ። ኮልጌት አለኝ፣ በርበሬ አለኝ፣ ሽሮ አለኝ፣ እንቁላል ትናንትና ማታ ተገዝቷል። ለቅጣት ብዬ ገዝቻለሁ። ውሃ አለኝ፣ ዘይት አለኝ፣ ሁሉ ነገር አለኝ። ዳቦ አለኝ፣ ጡት አለኝ፣ ሁሉም ነገር አለኝ። ይጫፉ አለኝ፣ ሁሉም ነገር አለኝ። ዝግጁ አንቺ ጋር የሚገባው ማን ነው? አዎ ይግባ እኮ ዲቦራን ቆይ እስኪ ዲቦራ እኔ እግዚአብሔርን ቤተሰቦቼ ዛሬ ጭራሽ እኔ እግዚአብሔርን ጋይስ የእውነቴን ነው መገነዝ እግዚአብሔርን ጋይስ በቃ አሁኑኑ ሼር አድርጉ እስቲ ኮፒ ሊንክና እናድርጉ ሼር ኮፒ ሊንክ አድርጉ ጋይስ በቃ ጌሙ ሲጀመር ደግሞ ታቡ እንዳይቋረጥ እግዚአብሔር ጌም ሲጀመር ታስና በቃ ሽብላችሁ ጌም ሲጀመር እኔ ከእናንተ ምን እንደምፈልግ ታውቃላችሁ? ከቤተሰቦቼ ከእናንተ ምን እንደምፈልግ ታውቃላችሁ? ወኔ እንደጀመር አንድ ላይ ወኔ ነው እናንተ ወኔ እኔ ብሸነፍ ራሱ ሞራል ይመጣል። ብሸነፍ ራሱ ሞራል ይመጣል። በቃ እስታ ይላራ ያለች። ስለዚህ የዚህ ቤት መፈክር ምንድነው? ኮሜንት ላይ ጻፉልኝ። የዚህ ቤት መፈክር የኔ ቤት መፈክር ምንድነው? ኮሜንት ላይ ጻፉልኝ። የኔ ቤት መፈክር ምንድነው? ምንድነው? የኔ ቂጥ ይላል እንዴ? ቂጥ ይፍረስ ሌባ። የኔ ቤት መፈክር ምንድነው ነው ያልኩት። ቂጥ ይለኛል እንዴ? ናውም አለ እዚህ ጋር አንቺ ሰው ሰላም አትይም እንዴ ስትገቢ? አንቺ ሰላም እኮ ያልኩህ ነበር። አንተ አልሰማኝም። ሰላም እያወራህ ነበረ። ክርክር የለውም፣ ማፋፈር የለውም፣ ክርክር የለውም፣ ማፋፈር የለውም። ቅጣታችሁን 4 ቅጣት ይሰጣችኋል። ላጥ ብላችሁ ቅጥት ነው የምንለው። አንደኛ ቅጣት ቅጣቱን እቃ መስበር የለም፣ እቃ መሰባበር የለም፣ መቀዳደል በቃ ንብረት የተባለ ነገር ማውደም አይቻልም። ከዛ በተረፈ ጃኒ ውጭ ወጥተሽ ተገነጂ ሶፍት አድርገሽ ከተባልሽ ውጭ ወጥተሽ ትገነጃለሽ ለ2 ደቂቃ። እንቁላል፣ በርበሬ፣ ዱቄት፣ ኮልጌት፣ ዘይት ያስፈልጉሻል። እነዚህ 5ቱ ነገሮች ግዴታ ነው። እየሰማሽ ነው? ግዴታ ነው። ሌላ ምን? እኔና ቲም ነና አሎ ውሃ ደፍተህ ዱቄት አድርገህ መንከባለላለን። ሙሉ ሳይጣለ ይሄ ነው ድድና አፌ ሙሉ መጥፎ ነው። አይናችን ምናምን ከገበ ይሄን ከንፈራችንን በሚጥሚጣ ቆርጠቅ ጥፍጥፍ አድርገህ ልቅልቅ ማለትና ድድ ላይ መቀባት። ቃሪያ ወቅጠቅ ከንፈርን ከዚህ ጀምሮ መለቅለቅና ድድን መለቅለቅ። ፊት ከባድ ነው። ቃሪያ ድድን ቃሪያ ግን ምርጫዎች አሉ። 4 ምርጫዎች ግን ቃሪያ መብላት ይሻላል። እንቁላል፣ ዱቄት፣ ሽሮ፣ በርበሬ፣ ዘይት ያለ ነገር ነው። የማይጠፋ ነገር ነው። አሁን ኔትወርክ አይሰራም እንዴ? ፖሶና እንዴ? ማን ያ አንደ ሻክ ይሉሉ ጃኒ ስለዚህ ብላ አንዳንድ ከራከራ አንዳንድ ቤት አንዳንድ ከራከራ ነው ብላችሁ እኔ አልከራከርም። እኔ ከልጅነቴ ስቀጣ ነው ያደግኩት። የመቀጣት ችግር የለብኝም። እኔ የምፈልገው ግን ጃኒ ካሁኑ
ጃኒ ፀጉር ስፌት ነው ወይንስ የሚወለቅ ነው? አይ ስፌት ነው። በቃ ትታጠቢያለሽ። ግዴታ መታጠብ ከፀጉራችን ጀምሮ ነው አድርጉ የሚሉት። ይሄ እንዳለ ፀጉር ምናምን እኛ ታርጋችሁ እናንተ ነው። እሺ አውጥቼ ቅንድብ የለውም። ቅንድብ መላጨት የለውም። ቅንድብ መላጨት የለውም። አነጫጨት ምናምን የሆነ ቅጣት ብብት ግን አለው። ጃኒ ወይ ጃኒ ላውራት አንድ ደቂቃ። ጃኒ ብብትሽ ላይ ፀጉር አለ በቁራን ወይስ ብብታቸው ላይ? እኔም ብብቴ ላይ ፀጉር ስላለ ቅጣቱ ላይ አመድ ነስሶ የታየች ማለት ይኖራል። ጋይስ ሼር ኮፒ ሊንክ አድርጉ በእናታችሁ። ቶሎ በሉ። የኔ አባት ጋይስ ደግሞ ጋይስ ታብታብ አድርጉ፣ ሼር አድርጉልኝ፣ ኮፒ ሊንክ አድርጉልኝ። ሁላችሁ አንዳንዴ ሪፖስት አድርጉልኝ። ሪፖስት እያደረጋችሁ ኮፒ ሊንክ 2000 ብቻ ነው። ታብታብ መቶ ምናምን ሼር 200 ሺህ አስገቡልኝ። ኮፒ ሊንኩን 5000 እናስገባው። ሪፖስት ሁላችሁ ሪፖስት ፍቅሮች ሪፖስት አድርጉልኝ። ሁላችሁ በአቅማችሁ አንዳንድ ጊዜ ሪፖስት አድርጉልኝ። ሁላችሁ ውዶቼ እጄን እያያችሁት ነው። ራቢቴ ገንጥላኝ መስማማሙ ነው። በቃ አቤት 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 ላውራ እንዴ እኔ ማውራት ፈልገው ነበር። እሺ እሺ እኛ እናንተ እንደምትፈልጉት ነው የምንቀጣው ማለት እናንተም ቆይ ስሙኛ እንዴ እናንተም እኛ እንደምንፈልገው ነው መቀጣት ያለባችሁ። ይጀምር ታቱ ላይ ቆይ ስሙኛ ከልጅነታችን እኛ ከድሮም ስንቀጣ ነው የዋልነው ያደግነውም እኛ እንደምንቀጣው ትቀጣላችሁ። ጭቅጭቅ መሀል ላይ እንደዚህ እንትን የለኝም እንደዚህ ነው የምቀባው እኔ እንደዚህ የለም። ካሁኑ እኔ አሁን መውጣት አልችልም ብዬ ተናግሬያለሁ። አለቀ። ሌላ ችግር የለም ማለት መውጣት አልችልም። ከግቢ ውጭ ወጥተው ምናምን ፎቅ ላይ ያለው መውጣት አልችልም። ፍራይዴዎች ይወጣሉ። ባለፈው ላይ አትሆናትም። ባለፈው ማለት ናቸው የተንከባለላችሁት እዛች ላይ ያኔ መውጣት ትችያለሽ አንቺ ካለሽበት መውጣት እኔ ወጣት እችላለሁ፣ ግን ካሜራ አይተው ውስጥ ስላለኝ ብዙ ነገር ማድረግ አልችልም እንጂ ወጣት እችላለሁ። እሺ ስለዚህ ጃኒ በርበሬ፣ ዘይት፣ ዱቄት፣ እንቁላል ምናምን የተሟላ ሁሉም አለ። ሙሉ ቃሪያ በኋላ እኮ እንዳንጨቃጨቅ ነው። ለምን በኋላ ጭቅጭቅ በርበሬ፣ ዘይት፣ ቃሪያ አለኝ። እንቁላል ግን የለኝም። በዚህ ተልካሻ ምክንያት አዳንጣላ እንቁላል ይደብራል። ስለዚህ ትርፉ ይቀርዳል። አፈር ታመጫለሽ ከታች ወይስ አፈር አምጪ ነው? እንቁላሉ ፋንታ አፈር ጃኒ እንቁላሉ ፋንታ አፈር አምጪ። እሺ ጋይስ ኮፒ ሊንክ በቃ ይኸው ጌም ሊጀመር ነው። አፈር ከየት ይመጣል? ከታች ነው። በኢትዮጵያ ምድር አፈር ከሌለ ጉድ ነው የምለው። አፈር የለም ኢትዮጵያ ምድር ነው። እንቁላል ፋንታ አፈር ነው ማለት ነው። አሁን ያው እኮ ዲዳይ ግድያ ነው። ዛሬ ነው ግዳይ